about my doctrine የማይገባኝ I have 3 gods and God. I know that Jesus came to save me. እግዚአብሔር ደግሞ ካለሱ ፍቃድ ኢየሱስ አይመጣም ነበር። ግን I am a little struggling on the Holy Spirit ቦታ። በዚህ ዘመን ያለን አማኞች ክርስቲያኖች ስንቶቻችን ስለ እምነታችን ጠንቅቀን እናውቃለን? ስለ ዶክትሪን ብዙ ዕውቀቱ የለኝም። ዲፕሊ ገብቼ ማጥንቻው አላውቅም። ስለ መጽሐፍ ቅዱስ ስለ እግዚአብሔር አንድነቱ ሶስትነቱ ስለ ጌታችን ኢየሱስ ክርስቶስ አምላክነቱ ሰውነቱ ስለ መንፈስ ቅዱስ ስለ ቤተ ክርስቲያን ስለ ፍጻሜ ዘመን እነኚህ ስለ መሳሰሉት ዶክትሪኖች ስንቶቻችን ጠንቅቀን እናውቃለን? ማወቅስ አለብን ወይ? እንደ ክርስትና ከሆነ ግድ ነው ማወቅም አለብን። አውቃለሁ። ያው ኖርማል ሁላችንም እናውቀው የድነቱን ምናምን ፓርት ዋና ነው ብዬ የማስበው ብቻ ነው የማውቀው። መሰረታዊ እምነት እንዳለኝ አስባለሁ። ግን ከኔጌቲቭ ተነስተን ነው የምናውቀው። እነሱ ይሄንን ስለማያምኑ እኛ ይሄንን እናምናለን። ጥቂት ዓመታት በፊት ሰዎች በዶክትሪን ይከራከራሉ። ይሄ ትክክል ነው፣ ይሄ ትክክል አይደለም የሚል በጣም ጠንካራ ክርክር ይደረግ ነበር። ብዙዎቻችን የሚያለያየን ነገር ነው የሚመስለኝ እና የሆነ አለመግባባትን እና የሚፈጥር ነገሮች ነው የሚመስለኝ። ክፍተት አለ። አሁን በትክክልም እየተማረን እንዳለ አላስብም። ካላወቀ አንድ ሰው መሰረተ እምነቱን ዝም ብሎ ነው የሚከተለው ማለት ነው። እኔ እንደማምነው በጣም ብዙ አማኞች የሌሎች ሃይማኖቶች የማያምኗቸውን የሌሎች ሃይማኖቶች ዶክትሪን የሚያውቁ ይመስላል። የራሳቸውን ጠንቅቀው የሚያውቁ አይመስልም። ከዚህ የተነሳ በጣም በአስተሳሰብም በስነ ምግባርም በመንፈሳዊ ልምምዶችም ውስጥ በጣም ብዙ ኮንፊውዥኖች በጣም ብዙ ግራ መጋባቶች እንመለከታለን በቤተ ክርስቲያን። ይሄንን በተወሰነ ደረጃ ለመመለስ የሚቀጥለው በቤተ ክርስቲያናችን ውስጥ የሚሰጠው ተከታታይ ትምህርት እነሆ እምነታችን በሚል እነኚህን መሰረታዊ ዶክትሪኖች የምንማርበት ተከታታይ ትምህርት ይሆናል። ምናልባት 1 ዓመት ተኩል ገደማ የሚወስድ ተከታታይ ትምህርት ይሆናል። የምንመሰረተው በይሁዳ ቁጥር 3 ላይ ምዕራፍ ስለሌለው ቁጥር 3 ላይ አንድ ጊዜ ፈጽሞ ለቅዱሳን ስለተሰጠ እምነታችን የሚለውን እንይዝና እሱን ለመማር እንሞክራለን። እምነታችን የመጨረሻ ነው፣ በጣም የምር ነው። አንድ ጊዜ ፈጽሞ ለቅዱሳን የተሰጠ ነው። እንድናምነው ብቻ ሳይሆን እንድናውቀው ብቻ ሳይሆን እንድንጋደልለት የተሰጠ ነው።